ለጠሩን ምላሽ እንሰጥ ዘንድ አንተ ስለራስህ ማን ነኝ ትላለህ? እኔ በነብዩ ኢሳይያስ እንደተነገረው በምድረ በዳ የሚጮህ ድምጽ ነኝ። የእግዚአብሔር ክብር ከኋላዬ እየመጣ ነው፣ መንገድ እየጠረኩለት ነው። እኔ ድምጽ ነኝ፣ ቃል ከኋላዬ አለ። ዮሐንስ ድምጽ ነው፣ ኢየሱስ ቃል ነው። በመወለድ 6 ወር ዮሐንስ ይቀድማል። በእርግጥ ዮሐንስ ኤልሳቤጥና ዘካርያስ ጋር ነው የጀመረው። ኢየሱስ የዘላለም አምላክ ነው። ለሥራ ከመጣ ነው 6 ወር እና በመካከላቸው አለ። እርግጠኛ ነኝ እኔ ራሴ አላቀውም፣ እንዳጠምቅ የላከኝ እርሱ ግን ስታጠምቅ መንፈስ ቅዱስ የሚወርድበትና ሰማይ ተከፍቶ ድምጽ ስትሰማ ካየ እሱ ነው ብሎኛል። እና ዮሐንስ እያጠመቀ ያዋራቸዋል። ኢየሱስ መደዳ ውስጥ ገብቷል። ሰልፍ ውስጥ አለ። ኢየሱስ ተጠማቂ ሆኖ ትህትናን የመሰለ ክብር እኮ ይል ንስሐ ግቡ ብቻ አይደለም የሚለው፣ ቼክ እያደረገ ነው። ሰማይ ከተከፈተ መሲሁ ነው፣ ካልተከፈተ ተጠምቆ ሂድ ይላል። አንድ ሰው ከፊቱ መጣ። በጣም ኖርማል አይሁዳዊ ነው። የሕማም ሰው ይመስላል ስናየው። እንወደው ዘንድ ደም ግባት የለው። ምን ማለት አንፌቨርድ ነው። ምን ማለት መሰለ ኢየሱስ ወሬ ጀምሮ አታስጨርሰውም። ፌቨር የለው። ትዞራለህ። መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተው አያውቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። የሰማይ ብርሃን ነው። የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨርድ አደረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን ነው። አይ መላእክት ሰማይ ወርሺፕ የሚያደርጉት እሱ ነው። የአምልኳቸው መካከለኛ እሱ ነው። አናየውም ብለው በ6 ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ስጋ ለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ለወሬ አታስጨርሰውም። የኔ ኃጢአት እንዲያርጎት ኃጢአታችንን ተሸከመ፣ በደላችንን ተቀበለልና እኛ ግን ስናየው በእግዚአብሔር እንደተቀሰፈ እንደተጎዳና እንደተሰቃየም ቆጠር ነው ይላል። እግዚአብሔር የሁላችንን በደል እላይሁን አይ ሲመጣ አይገምትም፣ አትገምተውም። እውነቱን እኮ ነው እግዚአብሔር ምልክት የሰጠው። ጭንቅላቱ ዙሪያ ክብ ብርሃን አለ አላለውም። ኦርዲነሪ ነው። እንደውም ከሰው መሃል ማትመርጠው አይነት ነው። ለእንትንም ለምርጫም አይመችም። አናጤ ቤት ነው ያደገው። አይመስልም፣ ፈዋሽ አይመስልም። አሁን በጣም ያ ፌመስ ሰውዬ 38 ዓመቱ አልጋ ቁራኛ በጣም ነው የምወደው። ሁሉም ሰባኪ የሚያነሳው ይመስለኛል፣ አላቅም እንደኔ በጣም የምናነሳው መጽሐፍ ቅዱስ ስላለ ነው። ባይዘ 2000 ዓመት እንዲነበብ እግዚአብሔር ፈቅዶ አስገብቶታል። ግልጽ እውነቱን እናወራ። አማኝ አይደለም። እኛ አልጋውን ተሸከሙ ከሮጧ በኋላ ስለምናነብን እንኳን ሊያምን ይቀርና ያውቀውም። ኢየሱስን ልትድን ትወዳለህ ሲለው መልአክ መጥቶ አሁን ሲያንቀሳቀስ የሚወረውር የሰውየው መልስ ኢየሱስ ማንነት ላይ ነው። ሲያየው ፈዋሽ አይመስልም። መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው ላይ ማለት ተባበረኝ አይደል? ወርዋሪ አድርጎ ሊቀጥረው ፈለገ ነው። መልአክ መቼ እንደሚመጣ አይታወቅም። ፌቨር አድርግልኝ፣ አብረኝ ክረም፣ ውለህ እደር፣ እንደው አንዴ ብትወረውረኝ ሲለው አላወቀም። ምን ያውን በሰውየው አልፈርድም። ኢየሱስም ያልፈረደው ለዛ ነው። መልአክ የሚልከው ራሱ እንደመጣ አላወቀ አይደል? በዚህ ዓመት እሱ አይመጣ ምን ይመጥቻለሁ ነው አንደርስታንድ ያደረገው ኢየሱስ ታውቃል። ፊቴን አይቶ ነው በፀሐይ የተቃጠለ የደፈረሰ አይን፣ የተበላሸ ጸጉር፣ የቆሸሸ አቧራ በአቧራ የሆነ አቧራ የጠገበ እግር አይቶ ነው በቃ አልጋ ተሸክሞ ተነስና አልጋን ተሸክመ ወደ ቤት ሂድ። ሰውየውም ተነስቶ አልጋውን ተሸክሞ እየሮጠ ኢየሱስ እሱን ፈውሶ ነገር እየፈለገ ነው። እዛ በሰንበት ቀን ያደረገው የሰንበት ጌታ ነኝ ለማለት ፈልጎ ነው። እዛ ቤተ መቅደስን መበጥበጥ ፈልጎ ነው። ሰውየው ደግሞ ሲሮጥስ አቋራጭ መንገድ እያለ በቤተ መቅደስ በኩል ነው የሮጠው። ፈሪሳውያን አስቆሙት ይላል። ዋናው መንገድ ለምስክርነት እንዲመቸው ነው። የ38 ዓመት ያልጋ ቁራኛ ሊፈውስ ሲመጣ አይመስልም። ኦርዲነሪ እስራኤላዊ ነው። ፈዋሽ አይመስል፣ ምንም ፕሮቶኮል ምናምን የተለየ የለው። ኖርማል ሰው ሲምፕል እና አልቲሜትሊ የትህትና ሞዴላችን ኢየሱስ ነው። የክብርስ የመጨረሻ የክብር ጥግ ከሱ ውጭ ክብር የለም። ተረኛ አለው መጣ ኢየሱስ ውሃ ውስጥ እየተራመደ ሊያጠምቀው ሲል ሰማይ ተከፈተ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን ዮሐንስ አገልግሎ ሊጨርስ ነው። ለሱ ነው የመጣ። ሰማይ ተከፍቶ አብ ባይዘው አሁን ኦኬ ለኛው ነብይ ሊልክ ይችላል። ለኢየሱስ ነብይ የላክም። ላይቭ ነው ያወራው። ቀጥታ እንደዚህ አብ አልቻለም። የልጁ ጥምቀት ነው። ቀጥታ ሲያወራ ህዝቡ ነጎድጓድ። ዮሐንስስ ሰማው። አላጠምቀም አለ። ጽድቅን ሁሉ ፈጽም ዘንድ ይገባናል አጥምቀኛል። ለምን አሉ? ያለ ጊዜ ገልጠ መከራ እንዳታመጣብኝ አሁን አጥምቀኛል። ዮሐንስ ቀድሞ ከመሰከረ ፈሪሳውያን ይገሉታል። ቀድሞ ከዛ ተጠመቀ። ከዛ ኢየሱስ ወጥቶ ሲሄድ አይቻለው፣ እመሰክራለሁ የእግዚአብሔር በግ